እርግጥ ነው የመጀመሪያውን ዘይቤ መዋቅርና ርዝመት የሚጠብቅ ቀለል ያለ ፓራፍሬሽ ያለው ተመሳሳይ ጽሑፍ ይኸውና። የወንድ ፕራይም በ30 ዓመቱ ያበቃል የሚል ሰፊ አፈ ታሪክ አለ። ማህበረሰቡ ከተወሰነ ዕድሜ በኋላ ወደ ዳራው እንጠፋለን ብለን እንድናምን ያደርገናል። ነገር ግን በቅርበት ተመልከቱ። አንዳንድ ወንዶች የሚያረጁት ብቻ ሳይሆን ይነሳሉ። ወጣትነትን ከመያዝ ጋር ምንም ግንኙነት የሌለውን መግነጢሳዊ መገኘትን ያሳያሉ። ይልቁንም እውነተኛ ወንድነትን ከመቆጣጠር ያህል የራስ ፎቶዎችን እንደምትለጥፍ አይደለም። አንድ ቃል ከመናገር በፊትም እንኳ ክፍሉን የሚገዛ ጸጥ ያለ የማይካድ ኃይል ነው። ዛሬ ከገጹ በላይ እንሄዳለን። ምርጥ ዓመታት ከኋላ እንደሆኑ ከተሰማ ያንን እምነት የምትጠረጠበት ጊዜ አሁን ነው። እያረጀ ብቻ ሳይሆን ዋጋ ያለውና ጥልቅ ማራኪ ወንድ እየሆንክ መሆኑን የሚያሳዩ 3 የማይታለፉ ምልክቶች ነው። የመጀመሪያው ምልክት የመራጭ መገኘት ኃይል። የመጀመሪያው አመላካች የመራጭ መገኘት ነው። ወጣት ወንዶች ብዙውን ጊዜ ዋጋቸውን ለማሳየት ይገደዳሉ። ብዙ ያወራሉ፣ ተቀባይነት ይፈልጋሉ እና ያለማቋረጥ በጉዞ ላይ ናቸው። ነገር ግን የጎለመሰ በእውነት ማራኪው እንዲሆታል የትኩረት ማዕከል ለመሆን አይሞክርም። ከሚናገረው በላይ ያዳምጣል። በማዕበል መካከል መረጋጋት ብለን የምንጠራውን ነገር ያሳያል። ሌሎች በግዴለሽነት ምላሽ ሲሰጡ፣ እሱ ግን ጸጥተኛ ሆኖ ይቆያል። ማራኪነት በዚህ ደረጃ የሚመነጨው ከስሜታዊ መረጋጋት ነው። ሴቶችም ሆኑ ወንድ ባልደረቦች ሚዛኑን እንዲስት የማይፈርዱ እንዲሰባሩ ሰዎች ብዙ ጊዜ ምክር ከጠየቁት ወይም ዝምታው ከአብዛኞቹ ድምጾች የበለጠ ክብደት ካለው ብርቅዬ እና እጅግ በጣም ማግኔቲክ የሆነ የብስለት ደረጃ ላይ ደርሰዋል። ለመወደድ በጣም አትሞክሩም። መረጋጋቱ በተፈጥሮ ይመጣል። ሁለተኛው ምልክት የልዩነት ንክኪ። እውነቱን ልነጋገር፣ ማህበረሰቡ አዛውንቶች ራሳቸውን እንዲተኩ ይጠብቃል። ያን ስክሪፕት ለመከተል ፈአንዳውን ወዲያው ክልሉ በጣም ማራኪ ከሆኑት መካከል ጎልተው ይታያሉ። 6 ጫማ ያለው ሰው ስለመኖሩ ወይም የ20 ዓመት ተጽዕኖ ፈጣሪ መስሎ ለመታየት አይደለም፣ ስለ ራስ አክብሮት ነው። የጎለመሰ ማራኪ ሰው ሰውነቱን እንደ ቤተ መቅደስ አድርጎ ይመለከተዋል፣ እንደ ማከማቻ ክፍል አይደለም። ልብሶቹ በጥሩ ሁኔታ ይጣጣማሉ። አጋጌጦን ከኔ ለሽና ተብሎ የተረፈ መተማመን አላቸው። ጤናውን ሲንከባከቡ የተሻለ መልክ ብቻ አይመስሉም። ለ10 ዓመታት ምርታማነትን ለመጠበቅ የሚያስፈልገውን ተግሳጽ ያሳያሉ። ያወጥነት የመጨረሻው አፍሮዲሲያክ ነው። ምልክት ቁጥር 3 በዓላማ የሚመራ ህይወት በጸጋ ሳይሆን የመጨረሻው ምልክትና ምናልባትም በጣም ኃይለኛ ተቀባይነት ለማግኘት ሳይሆን በዓላማ ትኖራላችሁ ለመግራጣ ብቻ ወጣ የለም። በተቃራኒው ማን እንደሆነ እና የት እንደሚሄድ በትክክል ከሚያውቅ ሰው የበለጠ መግነጢሳዊ ነገር የለም። ህይወቱን ለመኖር ፈቃድ አይፈልጉም። የሚያሟሉት ፍላጎቶች የሚፈትኑት ሙያ ወይም ተልእኮ እና ለመደራደር የማይፈልጉትን ዋጋ ይሰጣሉ። ሌሎች ማሳለስ ያቆሙ ሰው ማስተዋል ይጀምራሉ። የምትኮራበትን ህይወት በመገንባት ላይ በማተኮር ሌሎች በተፈጥሮ የሚዞሩበት ፀሐይ ትሆናለህ። ማራኪነትህ የሚመነጨው ከችሎታ ነው። ሁኔታዎችን እንዴት መቋቋም እንደምትችል ታውቃለህ። እንዴት መምራት እንዳለብህ ታውቃለህ። ከመፈለግ ወደ ግንባታ ተሸጋግረሃል። እድሜ ማሽቆልቆል አይደለም፣ ማሻሻል ነው። ኢጎን መተው እና የአንድን ሰው ማንነት የመቀበል ሂደት ነው። እነዚህም መቀጠልህን ቀጥል፣ ካልሆነ ግን ዛሬውኑ ማዳበር ጀምር። ምርጥ ጊዜ የሚገለጸው በቀጠሮ ሳይሆን በአስተሳሰብ ነው። ይህ ቪዲዮ በራስ መተማመንን ካነሳሳ ላይክ እና ሰብስክራይብ በማድረግ በእያንዳንዱ የህይወት ደረጃ የሚያድጉ እና የሚበልጡ ወንዶችን ማህበረሰብ ይቀላቀሉ። አዎ